ወላሂ እኔ ተናግሬያለሁ። ያው የእኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው። ጥሩ ንያ ነው። ነገር ግን አካሄዱ እንዴት ነው ታዲያ የሚሆነው የሚለውን ደግሞ ለቁርአንና ለሐዲስ ተውለት። ቁርአንና ሐዲስ የሚለው ሴት ልጅ በቤተሰቧ እንድትዳር ነው። እነዚህን ወጣቶች ሶሻል ሚዲያ ላይ ያሉትን መገሰጽና ምክር ፈልጋችሁ ምከሯቸው። በትዳር ዓለም አድርጉ ምናምን ብላችሁ አለቀ። እናገናኝ በሚል ግን እንደዚህ ስልክ አለዋውጡ እነዚህን ልጆች ለሰይጣን አሳልፎ መስጠት በጣም ክፉ መንገድ ላይ ነው የሚወድቁት። ገብታችኋል? እንኳን ይህ ተመሻሽቶ ላቸው አይደለም መጥፎ ነው። መጥፎ ይሄ ነገር ቢተው ነው። አላህ በቁርአን ላይ ሴት ልጅ በምን መልኩ እንደምትገባ ሲናገር ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ነው ያለው። ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ እኛ እንዲጋቡ ፈልገን ነው ሌላ አይደለም። ጥሩ የቁርአኑ አንቀጽ ያጋቧቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን እንደዚህ ማንም ሰው ሄሮ ተነስቶ እናጋባቸው እንኮ ስልክ ተለዋወጡ ይሄ የማይሆን ነገር ነው። ቦታቸዋል አይደል? እና ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው። ሌላ ምንም ያደረጉት ነገር የለም። ኦኬ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች? ወልይ ሆነው አትሆኑም። እናንተ ወልይ አትሆኑም። እዚህ ወልይ የሚሆነው አላህ በቁርአን ላይ እንደተናገረው የሴት ልጅ ቤተሰቦቿ ናቸው። ታዲያ ምንድነው ስራቸው ከተባለ ስልክ አለዋወጡ እነዚህን ሰው መተው፣ ከዛ ይገናኛሉ የፈለጉትን ነገር። ይሄ ጥሩ አይደለም። አላህ ስብሓነሁ ወተዓላ በቁርአን ላይ ያለው ፈንኪሑሁነ ቢኢዝኒ አህሊሂን፣ ሴቶችን በቤተሰቦቻቸው ፈቃድ አግቧቸው። ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ እኛ እንዲጋቡ ፈልገን ነው ሌላ አይደለም። ጥሩ የቁርአኑ አንቀጽ ያጋቧቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን እንደዚህ ማንም ሰው ሄሮ ተነስቶ እናጋባቸው እንኮ ስልክ ተለዋወጡ ይሄ የማይሆን ነገር ነው። ቦታቸዋል አይደል? እና ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው። ሌላ ምንም ያደረጉት ነገር የለም። ኦኬ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች? ወልይ ሆነው አትሆኑም። እናንተ ወልይ አትሆኑም። እዚህ ወልይ የሚሆነው አላህ በቁርአን ላይ እንደተናገረው የሴት ልጅ ቤተሰቦቿ ናቸው። ታዲያ ምንድነው ስራቸው ከተባለ ስልክ አለዋወጡ እነዚህን ሰው መተው፣ ከዛ ይገናኛሉ የፈለጉትን ነገር። ይሄ ጥሩ አይደለም። አላህ ስብሓነሁ ወተዓላ በቁርአን ላይ ያለው ፈንኪሑሁነ ቢኢዝኒ አህሊሂን፣ ሴቶችን በቤተሰቦቻቸው ፈቃድ አግቧቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድን ነው? አዩመ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል ባጢል ባጢል። አያችሁ፣ ያለ ወልይ ያለ ቤተሰቧ ኒካ ያሰረች ሴት ኒካሑ ውድቅ ነው ውድቅ ነው ውድቅ ነው ብላ የሚጠየቀው ወደ ቤተሰብ ጋር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ቦታ አመላክተዋል እሱን ነገር። ሐዲስ ላይ ሲናገሩ ምን አሉ? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃችሁን ለትዳር ቢጠይቃችሁ ዳሩት አሉ። አያችሁ፣ ማን ነው የሚጠየቀው? ቤተሰብ ነው የሚጠይቀው። ይህን ነገር የሚሰራ ቤተሰብ ነው። የእኛ ድርሻ ታዲያ ምን ይሁን ከተባለ እነዚህ ልጆች ምንድነው መክራቸው? ወጣቱን ጥሩ ነው ወደ ትዳር ሂድ ብላችሁ ምከሩና አለቀ። ከዚያ በኋላ ያለውን ስራ የሚሰራ ቤተሰብ ነው። ፈለጋት አይደል? ያችን ልጅ ፈለጋት ካለ ከቤተሰቧ ሄዶ ይጠይቃል፣ ኒካ ያስራል። ኖ አንቱ እሱ ጥሩ ልጅ ነው እሷ ጥሩ ልጅ ነው፣ ምን አይነት ልጅ ትወጃለሽ፣ ምን አይነት ሰው፣ ከዚያስ በቃ ስልክ ተለዋወጡና በውስጥ ጨርሱ። ይሄን ጉዳይ በውስጥ ኒካ ላይ ስሩ። የማይሆን ነገር በላይ የማይሆን ነገር እና